እንዴት ናችሁ ቤተሰብ? ዛሬ እንግዲህ ያው ስራ ቦታ ሆኜ ነው እስቲ ቪዲዮ የምሰራው። ቲክቶክ ላይ በጣም ብዙ ጥያቄዎች በዙና ጥያቄዎቹ ከዛ አንፃር መልሶቹን ቢያንስ በዩቲዩብ ለቃቸው ብዬ አሰብኩና እዚሁ ቪዲዮ ልስራ። እንግዲህ በጣም ብዙ ጥያቄዎች ስላገር ባለብስ ተጠይቄያለሁ። እኔም አንዳንዴ ሳስበው ጭራሽ እኮ ሁሉ ነገር ማቅ እያረጋችሁ ነው። ግን ያው በተሻለኛ አቅም ማቀውን እያካፈልኩ እንደሆነ መቼም ሁላችሁም ታውቁት ነገር ነው። አሁን እንግዲህ ምንድነው እኔ እዚህ ጋር ዛሬ መናገር የፈለኩት በነገራችን ላይ እንደምታውቁት የዩቲዩብ ቻናሌ ስም ያው ቀይሬዋለሁ፣ ሩቢ ቲዩብ ብያለሁ። ስለ ሩቢ ከዚህ በፊት ነግሬያቸዋለሁ። እንግዲህ አንድ አጠቃላይ ሐሳቢ ምንድነው ሩቢ ብዬ ስሰይመው ሩቢ የሚለው ስም እንዳጋጣሚ ከቴዲ አፍሮ ዘፈን ነበር የሰማሁት። እንዴት ታምሪያለሽ ሩቢ መሳይ የሚለው ፓርት ታውቁታላችሁ። እሱ ላይ አብዛኛው ሩቢ መሳይ ነው የሚለውና ሩቢ መሳይ አለና ምንድነው ለማለት የፈለገው ምናምን የሚለውን ለማየት ሞከርኩ። ለካ ሩቢ ከከበሩ ድንጋዮች ማለት አንዱ ነው። ስለዚህ እንደዛ ከሆነ ዘንዳ እኔ ደግሞ ለራሴ ላሰብኩት ነገር ይሆናል ብዬ አሰብኩት። እንዴት ካላችሁ ዋና ሐሳቤ ምንድነው ይሄን ነገር ስጀምረው ይሄ አሁን ያገር ባለብሱን ዕውቀት ማስተላለፍ ስጀምር ተያይዞ ብዙ ነገሮች በህይወታችን እናሳልፋለን ማለት ብዙ ነገር ሚንስ በብዙ ነገር ውስጥ እናልፋለን። እኔ የነበርኩበት ሁኔታ ነግሬያቸዋለሁ። ሀገር ባለብስ በፊት ሌላ ዘርፍ ላይ እንደምገባ ነበር ማቀው። ለምሳሌ ኪነ ጥበብ ስዕል ሞካከራለሁ፣ ታውቃላችሁ። ፊልም ድርሰት በጸጣ ፊልም ስራ ላይ ገብቻለሁና ከዛ አንፃር አሁን ባለውበት ነገር የሆነ ነገር ይኖራቸዋል፣ የሆነ ፋሽን። ከዛ ውጪ ደግሞ ምግብ መስራት ምናምን ሞካከራለሁ ስራችሁ ነው። ምግብ መስራት በጣም ያስደስተኛል። ምግብ መወድ ሰው ነኝ። ምግብ መወድ ሚንስ መብላት ምናምን ሳይሆን ቆንጆ ነገር ሰርቶ ለሰው ማቅረብ። በተለይ ደግሞ እናንተ እንግዳ ሆናችሁ ነው ጋር መጣውን ቆንጆ ነገር ለየት ያለ ነገር ሰርቼ ማቅረብ እንደ የአርቲስትነቱ መንፈስ ብዙ ነገሮች ላይ ስሰራ እንደ ኖርማል መስራት አልፈልግም፣ ተፈጥሮኝ ማለት ነው። እና ከዛ አንፃር ቲክቶክ ላይ አካውንቶች አሉኝ። አሁን የኔ ምግብ የሚል አካውንት አለኝ፣ ከመንገድ የሚል አለ እና ደግሞ የሀገር ባለብሱ እና ምን አሰብኩ አሁን ሩቢ ቲዩብ ብዬ ስሰይመው እነዚህ ነገሮች ሰብስቤ ለማምጣት ነው። ስለዚህ ሩቢ የሚለው እኔን ይወክላል ማለት ነው። እኔ አሁን ፋይናሊ መድረስ የምፈልግበትን ሐሳብ ይወክልልኛል ብዬ አስባለሁ። ፋይናሊ መድረስ ምንድነው ታይትሉ ምንድነው? እንቁ አስተሳሰብ ለእንቁ ትውልድ ነው። እንግዲህ ዕውቀት፣ እውነት፣ ህይወትን ያካተተ አካሄድ ማለት ነው። በዚህ ሁሉ ማለት እንግዲህ ሰው ነኝና ብዙ ስህተቶች ሊኖሩብኝ ይችላሉ፣ ላጠፋ ይችላል፣ ብዙ ነገር አለ። በዛ ሁሉ ማለት ግን እኔ በራሴ ደግሞ ሰፖርት ማድረጋቸው ነገሮች አሉ። አሁን እዚህ ጋር እናንተ የኔ ሀገር ባለብስ ማስተማሪ እንትን ማለቴ ሰፖርት እንደማድረግ ነው ያለኝ እንደመሰለኝ እና በሁሉም ዘርፍ በምግቡ ዙሪያ እንዳልኳችሁ ነው። ከመንገድ የሚወጣው ደግሞ ኪነ ጥበብ ላይ ያሉኝ እንዳና እንቅስቃሴዎችን ማሳይበት ብዬ አሰብኩት። ከመንገድ በሚል ሰየምኩት ማለት አሁን ለምሳሌ ሙዚቃ ላይ ያልኳችሁ ፊልም ድርሰት ላይ አጠቃላይ በኪነ ጥበብ ዙሪያ ግጥሞች ምናምን ዘርፍ ላይ ማለት አለውበትና እነሱ ነገሮች በዚህ ቻናል ሰብስቤ ለማምጣት እንግዲህ አስቤያለሁ። እና ከዚህ በኋላ የምንገናኘው በሁሉም ዘርፍ ነው፣ በእነዚህ ዘርፎች ማለት ነው። ስለዚህ ከምከፋፈላቸው በዚህ በዩቲዩብ ቻናሌ ሩቢ ቲዩብ በሚል ሰይሜያለሁ። እንግዲህ ዋና ሀሳቡ ምንድነው ሩቢ ትሬዲንግ ነው ብዬ ሰየምኩት። ያምን ሩቢ ትሬዲንግ ያልኩት ለምን ትሬዲንግ ሲሆን ሁሉንም ያቅፋል። ስለዚህ በሩቢ ትሬዲንግ ስር ምን ይሰራል? የሀገር ባለብስ የሚሰራው ክፍል አለ። እዚህ ጋር በምግብ ዙሪያ የሚሰራው ክፍል አለ። በምግብ ዙሪያ እዚህ ጋር ለምሳሌ እሜፌቴላ የሚል ታያቸዋል። እዚህ ጋር ያለው ፒክቸር እሜፌቴላ የሚለው ምንድነው? እናቴ በፊት ፌቴላ ምናምን ትሸጥ ነበር። የዶርዜ ባህላዊ ምግብ ነውና ያን ምግብ በምትሰራ ሰዓት በፊት በጣም ብዙ ደንበኞች ነበራት እና አሁን ላይ ሳስበው ለየት አድርገን ብናመጣው ብዬ አስቤ በዚህ መልኩ እየሰራ ነው እንገኛለን። አሁን እዚህ ጋር የምታዩት ምግብ ለምሳሌ እኛ የምንሸጠው ምግብ ነው ከቤተሰብ ጋር ሆነን ማለት ነው። ስለዚህ እነዚህን ምግቦች ለገበያ እናቀርባለን። ስለዚህ ለዛ ነው ምግብ ላይ አርት ነው ለኔ ማለት የሆነ ነገርን ክሬት አድርጎ ማምጣት ማለት አንድ ነገር ላይ ብቻ አይደለም፣ ብዙ ነገር ላይ ነው። ስለዚህ እኔ ምግብን በዚህ ልክ ነው ተጠብቤ መስራት የምፈልገው። ሞዬን ደግሞ አቀምሳችሁ ሁሉ ችግር የለውም፣ የሚያውቁኝም ያውቁኛል። ደግሞ በስነ ጥበቡም በኪነ ጥበቡም ዙሪያ ደግሞ ያውቁኛል። አሁን ለምሳሌ ሙዚቃን ሳዳምጥ በደንብ ጠልቅ ያዳምጬ እስከ መተንተን ድረስ ነው ማዳምጠው ሙዚቃን
እና ብዙ መልእክቶች ይገኛሉ። እኔ ለምሳሌ ህይወቴን አንድ ስቴፕ ተቀየሩልኝ ማለት በሙዚቃ ያገኘኋቸው መልእክቶች ናቸው። አሁን ስለ ሙዚቃ ሳወራችሁ ዘፈንና ሙዚቃ ልዩነት አለው። ሙዚቃ ሚንስ መልእክትን ተስፋ የሚሰጡ ነገሮችን የሚያስተላልፉ ሙዚቃዎች አሉና እነሱን በማዳመጥ ሰዓት ምናምን አሁን ለምሳሌ የሳሚዳን ዘፈን ከራስ ጋር ንግግር የሚለው ሙዚቃ የዛሬ 10 ዓመት 9 ዓመት ሲወጣ በጣም እኔ በቃ ማለት በጣም ብዙ መልእክቶች አሉትና ህይወቴን አንድ ስቴፕ እንዳስተካክል ከረዱኝ ማለት እነሱ ናቸው። ስለዚህ ከመንገዴ በሚለው ቻናል የኪነ ጥበብ ስነ ጥበብ ዘርፍ ነገሮች ላይ ከዚህ በኋላ መንገዳችንን በስነ ጥበብና በኪነ ጥበብ ዘርፍ ብናስኬደው በሚል ነው። የሀገር ባህል ልብስ ሙያ ደግሞ እንዳልኳችሁ እንዳጋጣሚ ገባሁበት። እዛ ፓሽን የሆነ ወደድኩት። የው ተማሪዎችም አስተማርኩበት። ምክንያቱም ብዙ ሰዎች ተለወጡ። ስለዚህ እኔ መርዳት እና ሰፖርት ማድረግ በገንዘብ ብቻ አይደለም ማለት ነው። እና እነዚህን ሁሉ ባንድ ያሳጠቃላቸው ሩቢ ትሬዲንግ በሚል ሰየምኳቸው። ሩቢ ትሬዲንግ ቢል ለምን እንትን ያልኩት ሁሌም ይኖራል ይሄ ነገር ማለት ነው። ሁሌም ይኖራል አብሮን ይሄ ነገር ምክንያቱም ሌላ ነገርም ካለ በዚህ ስር ሜርና የሚያልፍ ነገር አስኬድበታለሁ ማለት ነው። እና ሩቢ ትሬዲንግ ማለት እኔ ነኝ ዋናው በቃ ነገሮችን እንደዚህ ማመጣቸው በሚል በቃ እኔ ሆኖ ሩቢ ትሬዲንግ ሩቢ የሚለው ስያሜ ከዛ በኔ ስር ባሉት ነገሮች እነዛ ይሆናሉ ማለት ነው። ስለዚህ እስከዛሬ ስለተፖሰተ በኢትዮ ሙለር ብላችሁ ሰርች ብታደርጉ ነው ፊት ለፊት ሊመጣላችሁ ይችላል። ሩቢ ቲዩብ በሚል ሌሎችም ምናምን ስላሉ እንግዲህ ሊቀላቀልባችሁ ይችላል። ኢትዮ ሙለር ብላችሁ ሰርች ብታደርጉ ይመጣል። የተነሳውበት ሀሳብ ስለ ጥልፉ ምናምን ነው። ስለዚህ እሱም በክፍል 2 ልቀቀውና ይሄን ላውራ። ስለዚህ ይሄንን ቻናል እስከዛሬ ያላችሁ 6800 ምናምን ሰብስክራይበሮቼ ፎሎወር ለነበር ረጅም ጊዜ ቲክቶክ ላይ ስለፖስትኩ ምን ታደርጉልኛላችሁ? ኮፒ ሊንክ ሼር አድርጉ። ኮፒ ሊንክ ሼር ዩቲዩብ ላይ ሳይሰራ አላውቅም ሁላ ታውቃላችሁ። ግን ብቻ በደንብ በሚገርም ነገር ነው የምንመጣው። እንቁ አስተሳሰብ ለእንቁ ትውልድ በሚል ከዚህ በኋላ በእኔ ስርም እየተማራችሁ ያላችሁ እኔን ሆናችሁ እያለፋችሁ ያላችሁ ከኔ ጥሩ ነገሬን ብቻ የመጥፎ ነገሮችን ሳይሆን ማለት ሰው ነኝና እንዳልኳችሁ እዚህ ጋር ያ ኔጌቲቭ ነገር ሊኖር ይችላል። ግን በጥሩ ነገር እየሸፈናችሁ ጥሩ ነገር እየወሰዳችሁ ከኔ ባለኝ ማንነት ከዚህ በኋላ እናንተ ትውልድን ስቀርጹ በዚህ በኋላ ስታልፉ በዚህ መንገድ እንድታልፉ እና እንበዛለን ማለት ነው። ቀስ እያለን አይደለ እና ከዚህ በኋላ ምን እናካትታለን? የሀገር ባህል ልብሱ እንዳለ ነው እና የሀገር ባህል ልብሱን ከዚህ በኋላ ምን ሄደው እንዴት ነው በጥያቄያችሁ መሰረት ነው። እናንተ የምትጠይቁኝ አንዳንድ ጥያቄዎች ይኖራሉ በኮሜንታችሁ መሰረት። ምክንያቱም ስልጣና ኦልሬዲ በኔ በኩል ይቅርታ አልቋል ብዬ ነው የማስበው እና ከዚህ በኋላ ሲቀጥል በእናንተ ጥያቄ ኮሜንት ላይ ትጠይቁኛላችሁ። ከዛ በኋላ ወደ እንትኑ ይተላለፋል ማለት ነው። ማን በቪዲዮ ሰራዋለሁ ማለት ነው። ከዛ ጋር ትንሽ ሀሳቤን ወስዶት ነው። ስለዚህ በዚህ ዙሪያ ተግባብተናል ብዬ አስባለሁ እና አሁን ደግሞ በክፍል 2 አሁን ሁሉ ለቀላችኋለሁ። ግን ስለቆየው ከፖስትኩ ትንሽ እንቅስቃሴው ዛክ ስለሚልብኝ እንትን አርጉት። ላይ ኮሜንት ምናምን ጻፉበት ባካችሁ። ጠፍታል ምናምን ብላችሁ ጻፉልኝ። የምታውቁኝ ኮሜንታችሁ ምናምን በቃ ትንሽ አጨናንቁት። ይጣ ቫይራል አይመስላችሁ? ምን ትላላችሁ? አሁን ይሄ በቃኝ። ቀጣይ አሁን ክፍል 2 ብዬ ደግሞ ለቀዋለሁ። ጥያቄዎች ከቻላችሁ ደግሞ እዚህ ኮሜንት ላይ ጥያቄ ካላችሁ ጻፉልኝ። እሱን አይቼ ደግሞ ከቲክቶክም አምጥቼ መልሳለሁ ማለት ነው። ይሄን ይመስላል። ቴንኪው